ውድ የቻናላችን ተከታታዮች ይህ በሳምንት 3 ጊዜ የሚቀርብላችሁ በኢትዮ ሳይንስ አካዳሚ የተዘጋጀ የሚቀርብ የተለያዩ የሳይንስ ቅንብሮች መረጃዎችን ያጠናከረ የማህበራዊ ገጽ ዝግጅታችን ነው። ኢትዮ ሳይንስ አካዳሚ በሀገር ውስጥ እንዲሁም ከሀገር ውጪ ባሉ የረጅም ዓመት የማስተማር እና የማማከር ልምድ ያላቸውን ምሁራንን ያካተተ በዋነኝነት ትምህርታቸውን ወደ ውጭ ሀገር ሄደው መማር ለሚፈልጉ ወጣቶች የቅድመ መረጃ ዝግጅት እንዲያደርጉ አስፈላጊ ምክርና እገዛ እንደሚሰጥ ስናሳውቃችሁ በታላቅ ደስታ ነው። ኢትዮ ሳይንስ አካዳሚ ከዚህ በተጨማሪ የተለያዩ የስኮላርሺፕ ወይንም የነጻ የትምህርት እድሎችን የሚሰጡ ተቋማትን በማፈላለግ እንዲሁም እየተማሩ መስራት የሚችሉበትን ወርክ ስተዲ ፕሮግራም የሚገኝበትን መንገድ በመጠቆም ወላጆችን ለማገዝና ለተማሪዎችም ተደራራቢ ስራ እንዳይሰሩና በትምህርታቸው ላይ ጫና እንዳይፈጠርባቸው ሙያዊ ተሞክሮ ባላቸው በአሜሪካ ሀገር ረጅም የማስተማር ልምድ ካላቸው መምህራኖች ጋር አብሮ በመስራት ተጨባጭ እገዛና ድጋፍ ያደርጋል። ለበለጠ መረጃ በድህረ ገጻችን www.scienceacademy.com ላይ በመግባት ቀጠሮ በመያዝ ሙያዊ እገዛችንን ማግኘት ይችላሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ የጠየቅን ከዚች የመሸጋገሪያ ሙዚቃ በኋላ ወደ ፕሮግራማችን እናመራለን። ጤና ይስጥልኝ የኢትዮ ሳይንስ አካዳሚ ዝግጅት ተከታታዮች፣ ዛሬ ከአዳዲስ የሳይንስ ግኝት ዜናዎች ወጣ ብለን በወቅታዊ ጉዳዮች ላይ ያጠናከርነውን ዘገባ እናቀርብላችኋለን። የትራምፕ አስተዳደር በሺህ የሚቆጠሩ ስደተኞችን በስደተኛ ፍርድ ቤት የቀረቡትን የጥገኝነት ጥያቄዎች የራሳቸው ላልሆኑ ሶስተኛ ሀገራት ወይም ሰርድ ካንትሪስ ሊባረሩ እንደሚችሉ የሚገልጽ ዜና ከሲቢኤስ የተገኘው የውስጥ መረጃ ያሳያል። ጥገኝነት ጥያቄዎቹን በአትላንታ፣ ኒውዮርክ፣ ማያሚ፣ ሎስ አንጀለስ፣ ሳን ፍራንሲስኮ፣ ቴክሳስ እና በመላው ዩኤስ አሜሪካ በሚገኙ የኢሚግሬሽን ፍርድ ቤቶች በመጠባበቅ ላይ ባሉ ጉዳዮች ላይ በማነጣጠር ከቅርብ ሳምንታት በፊት ጥረቱ የተጠናከረ ይመስላል ሲሉ በርካታ የኢሚግሬሽን ጠበቆችና የምስክር ወረቀት ያላቸው የሕግ ተወካዮች ለሲቢኤስ ተናግረዋል። የኢሚግሬሽን ፍርድ ቤቶች የአሜሪካ የዳኝነት ቅርንጫፍ አካል አይደሉም። ይልቁንም በፍትህ ዲፓርትመንት የሚተዳደሩ አስተዳዳሪያዊ አካላት ሲሆኑ በስደት የሚነሱ ሰዎችን ጉዳይ የሚዳኙትን ዳኞች ቅጥር ይቆጣጠራሉ። ከኢሚግሬሽንና የጉምሩክ አስከባሪ ጠበቆች በሂደቱ ውስጥ መንግስትን ይወክላሉ ሲሉ ተናግረዋል። ዘመቻው በፕሬዝዳንት ትራምፕ የአሜሪካን የጥገኝነትን ስርዓት በከፍተኛ ሁኔታ ለመገደብ የወሰዱት እርምጃ ሲሆን አስተዳደራቸው በኢኮኖሚያዊ ምክንያቶች ወደ አሜሪካ በመጡ ስደተኞች በተለይም በባይደን አስተዳደር በደቡባዊ ጠረፍ በህገ ወጥ መንገድ በገቡት ላይ ስልታዊ የሆነ ጥቃት እየደረሰባቸው ነው ሲል ዜናው ይገልጻል። በጥቅምት ወር መገባደጃ ላይ የኢሚግሬሽን የይግባኝ ሰሚ ቦርድ የስደተኞች ፍርድ ቤቶችን ውሳኔ ጠበቆች የጥገኝነት ጉዳዮችን ለመሰረዝ ደህንነቱ የተጠበቀ የሶስተኛ ሀገር ስምምነቶችን ለመጠቀም መንግስት የሚያደርገውን ጥረት እንደሚያስፈጽም ብይን ሰጥቷል። ያ ትዕዛዝ የኢሚግሬሽን ዳኞች የጥገኝነት ማመልከቻዎቻቸውን ከመመልከታቸው በፊት ስደተኞቹን ወደ ሶስተኛ ወገን ወይም ሶስተኛ ሀገር ለመላክ የቀረበውን ጥያቄ እንዲወስኑ አዟል። የትራምፕ አስተዳደር የቅርብ ጊዜ ጥረቱ የጥገኝነትን የማጭበርበርን ለመግታት እንደሆነ ቢገልጽም በርካታ የኢሚግሬሽን ጠበቆች ለሲቢኤስ ዜና እንደተናገሩት ይህ ዘመቻ እንደ ኢራን፣ ኒካራጓና ሩሲያ ባሉ ሀገራት ውስጥ የሚደርስባቸውን ስደት ሸሽተው የገቡ ጠንካራ የጥገኝነት የይገባኛል ጥያቄ ያላቸውን ደንበኞችም አስጊ ደረጃ ላይ ሊጥል እንደሚችል ተናግረዋል። ጠበቆቹ የመንግስት ዘመቻ በዩኤስ የጥገኝነት መንገድን ለማስወገድ ታስቦ የተዘጋጀ ነው ሲሉ ተከራክረዋል። አንዳንዶች ጥገኝነት ጥያቄዎችን በማስገደድ የይገባኛል ጥያቄያቸውን እንዲያነሱ ለማድረግም ሆነ ተብሎ የተደረገ ሙከራም እንደሆነ እየገለጹ መሆኑን ዜናው ያስረዳል። በሂውስተን የኢሚግሬሽን ጠበቃ የሆኑት ፓውል ፔርላ የጥገኝነት ስርዓቱን በአጠቃላይ እንደ ችግር ያዩታል፣ ምክንያቱም ሰዎችን በፍጥነት ወደ ስደት እንዳይሄዱ እንቅፋት ሆነዋል ብለዋል። ለጥገኝነት ማመልከት ከፈለክ ሄደህ በማታውቀው ሀገር እንድትጠይቅ እያስገደድክ ነው ካሉ በኋላ ወደ ሀገር ተመለስ ወይም ሌላ ቦታ መሄድ ብቻ ነው ያለብህ የሚል ሆኗል ሲሉ ያስረዳሉ።
ፔሬላ ከደንበኞቹ አንዱ የሆነውን የኒካራጓ ጥገኝነት ጠያቂና የፖለቲካ ተቃዋሚ መንግስት በሱ ጉዳይ ላይ የቅድመ ሁኔታ ጥያቄ ካቀረበ በኋላ ወደ ሆንዱራስ እንዲባረር ትዕዛዝ ሰጥቷል። ከዚህም በተጨማሪ ሌላ ደንበኛ ከጓቲማላ ጥገኝነት ጥያቄ ወደ ሆንዱራስ እንዲባረር ተጨማሪ ትዕዛዝ ለማግኘት እየሞከረ መሆኑን ዜናው ያስረዳል። የአትላንታ ኢሚግሬሽን ጠበቃ አድሪያና ሄፍላይ የደንበኞቿን ክስ ቀድሞ ለማስረዳትና ችሎቱ ከመድረሱ 4 ቀናት በፊት ወደ ዩጋንዳ እንዲሰደዱ እንደጠቆመች ለሲቢኤስ ዜና ተናግራለች። ደንበኛዋ የሆነ ኢራናዊ ባለፈው ታህሳስ ወር በህገወጥ መንገድ ወደ አሜሪካ ሲገባ ድንበር ላይ ተይዟል ስትልም ተናግራለች። አንዳንድ የኢሚግሬሽን ጠበቆች ጥገኝነት ጠያቂዎችን ወደ ሶስተኛው ሀገር ሊባረሩ እንደሚችሉ የሚከራከሩትን የ2019 ህግን ጨምሮ የኢሚግሬሽን ጠበቆች ስልቱን በፍርድ ቤት እየተቃወሙ ይገኛሉ። ጉዳዩን ከሚከራከሩት ቡድኖች መካከል የሳን ፍራንሲስኮ የስርዓተ ጾታና የስደተኞች ጥናት ማዕከል የህግ ዳይሬክተር ብሌን ቢኩይ ይህ አስተዳደር በዚች ሀገር ውስጥ ያለውን የጥገኝነትና ሌሎች የጥበቃ አይነቶች ሙሉ ለሙሉ ለማሳጠት ከሚደረገው ሙከራ ጋር የሚስማማ ይመስለኛል ብለዋል። በጥገኝነት ወደ ሶስተኛ ሀገር ይሰደዳሉ ተብለው የተመረጡት ሀገሮች ጓቲማላ፣ ሆንዱራስ፣ ኢኳዶር እና የአፍሪካዋ ዩጋንዳ መሆናቸውን ዜናው ይገልጻል። ለዛሬው ያገኘነው ዘገባ ይህን ይመስላል። በሚቀጥለው ዜናችን ሌላ ቅንብር ይዘን እስከምንቀርብ ድረስ ቻናላችንን ላይክ፣ ሼር በማድረግ ሌሎች እንድታደርሱልን በትህትና እንጠይቃለን። መልካም በዓል እንመኛለን። ውድ የፕሮግራማችን ተከታታዮች ለዛሬ ያዘጋጀንላችሁ የኢትዮ ሳይንስ አካዳሚ ጥንቅር ይሄንን ይመስላል። አዳዲስ መረጃዎችን፣ ስልጠናዎችን፣ የስኮላርሺፕ እድሎችንና ለውጭ ሀገር ትምህርት የሚያስፈልጉ ቅድመ ዝግጅቶችን ለመከታተል እንዲሁም በትምህርት ላይ ሆነው እንዴት እየተማሩ መስራት እንደሚችሉ እናም ለዚህ ማመልከት እንደሚችሉ እያሳወቀን እገዛ ቢያስፈልገው ልንረዳው ዝግጁ መሆናችንን በአክብሮት እንገልጻለን። ይሄንንና ሌሎችን መረጃዎችን ለማግኘት ድረገጻችንን ይጎብኙ። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካሎት ሐሳብ መስጫ ሳጥን ላይ ሐሳብ አስተያየቶን ያስቀምጡልን። ድረገጻችን www.scienceacademy.com፣ ኢሜል አድራሻችን scienceacademy075@gmail.com፣ የፌስቡክ አድራሻችን ኢትዮሳይንስ ኢኤስኤ፣ ኢንስታግራም አድራሻችን ESA16786፣ ኤክስ አድራሻችን @etio_science፣ ቲክቶክ አድራሻችን @etioScienceAcademy1። በቀጥታ በስልክ መስመር መደወል ካስፈለገው 0944369753 ወይንም በተለዋጭ ስልክ ቁጥራችን 0976006940። በቀጣይ እስከምንገናኝ በያላችሁበት ሰላምና ጤና እንመኝሎታለን። ኢትዮ ሳይንስ አካዳሚ ክህሎትን በማጎልበት የተሻለ ነገን እንገንባ።